ዛሬ የምንማረው ራስን የመግዛት ጥረት ሰዎችን የሚያነቃቃ ወይም ደግሞ የሚያነሳሳ ትምህርት የሚሰጡ ሁሉም ምሁራን የሚያተኩሩት ቁልፍ ነጥብ ቢኖር የሁሉም ነገር መሰረቱ የአስተሳሰብ ወይም ደግሞ ባህሪ ነው በሚለው ሐሳብ ነው። እንዲሁም በተለያየ የስፖርት መስክ የተሰማሩ አሰልጣኞች በተጫዋቾች ዘንድ የሚፈልጉት ሐሳብ በውስጣቸው እንዲሰርጽ የማይፈነቅሉት ድንጋይ የለም። በእርግጥ የትኛውንም ስራ ከሌሎች ሰዎች ጋር አብሮ ለመስራት የሚነሳ ሰው ለስራው ውጤታማነት ግለሰብ ያለው አስተሳሰብ ወይም ደግሞ ባህሪ ትልቁ ሚና እንደሚጫወት አይጠፋውም እና አመለካከት አስፈላጊነት የበለጠ ግልጽ ሆኖ የሚታየን ሌሎችን ሰዎች ስንመለከት ነው። ከልጆቻችን መካከል አንዱን ወይም የትዳር አጋራችንን በተመለከተ የባህሪ ችግር አለበት ወይም ደግሞ አለባት እንበል። ስለዚህ ይህንን ማለት ምን ያህል እናዘወትራለን? በመንፈሳዊም ሆነ በስነ ምግባር ረገድ በርካታ ጠንካራ ሐሳብ እንደዚሁም ተነሳሽነት ወይም ደግሞ ቀረቤታ ያላቸው ቢሆንም አመለካከታቸው አሉንታዊ በሆነ ግን ራሳቸውን ደግመው የሚነቅፉና ስኬታማ መሆን ያልቻሉ ብዙ ሰዎችን እናውቃለን። አሁን በደንብ ልንገነዘብ የሚገባው ሁላችንም ከሌሎች ሰዎች ጋር የመኖርን ግንኙነት በተመለከተ ከፈጣሪ ታላቅ ስጦታ የመጠበቃችንን ጉዳይ ነው። መልካምና ቀና የሚባል ሐሳብን ሰንቀን ግባችንን በጥንቃቄ እንነድፋለን። ነገር ግን ደግመን ራሳችንን ማግኘት በማንፈልገውና ቀድሞ ወደ ነበረበት ስፍራ ተመልሰን እንወድቃለን። አሁን የህይወት ልምድና ተሞክሮ በተደጋጋሚ እንዳረጋገጠልን መልካም ሐሳብና በጥንቃቄ ግብን የማቀድ ችሎታ ለውጤታማነት በቂ አለመሆናቸውን ነው። እና ምንድነው ማድረግ ያለብን? የእውቀት ባለቤት መሆን ብቻውን ለውጥ ለማምጣት በቂ አይደለም። ልብ ማለት ያስፈልጋል። በትምህርታቸው ትልቅ ደረጃ ላይ የደረሱ በተለያየ መስኮች የዳበሩ ዕውቀትና ችሎታ ባለቤት ለመሆናቸው የተመሰከረላቸው ነገር ግን ሕይወታቸውን በተስተካከለ መንገድ መምራት የተሳናቸው ሰዎችን እናውቃለን፣ እንገነዘባለን፣ አብዛኛውን ጊዜም ያጋጥመናል። እናም እነዚህ ሰዎች ያላቸውን ዕውቀትና ችሎታ ተጠቅመው ለምን ታላቅ ስኬት ላይ አልደረሱም ስንል በመገረም ራሳችንን እንጠይቃለን። አንዳንድ ጊዜ እኮ ሁሉ ነገር ተሟልቶልኛል ወይም ደግሞ ይሄ ሰው እኮ ሁሉ ነገር ተሟልቶለታል፣ ግን ለምን ስኬታማ አልሆነም ብለን እኮ የምንጠይቃቸው ብዙ ሰዎች አሉ። ለምሳሌ እከሌ እኮ በጣም ጎበዝ ተማሪ ነው ብለን እንላለን፣ ግን ያነባል። ማትሪክ እምቢ ያለው ማትሪክ ነው እምቢ ያለው ወይስ የሱ ያረዳድ ብቃት ነው መመዘን ያለበት ነው? ስለዚህ ስኬታማ በሆኑና ስኬታማ ባልሆኑ ሰዎች መካከል ለሚኖረው ልዩነት ትልቁ ሚና የሚጫወተው እንግዲህ አመለካከት ነው ማለት ነው፣ ወይም ደግሞ ባህሪ ነው። ዋነኛው ቁም ነገር የእርሶ ማንነት ሳይሆን ለነገሮቹ ያሉት አመለካከት የእርሶን ሁሉን ነገር ገላጭ መሆኑ ነው። በተለያየ የህይወት መስኮቶች የሚኖሩ ልዩነቶች የሚፈጠሩት ከዚህ ከአመለካከት የተነሳ ነው። እንግዲህ አመለካከት በጣም ወሳኝ ነው። በሰው ልጅ ህይወት ውስጥ አመለካከት የሁሉ ነገር ወካይ እንደሆነ ብንቀበለው፣ ይህ ግን ከልባችን የማይሆንበት ወቅት አለ።
ችግር ሲገጥመኝ ግቦቼን ለማጤን ወይም ያለኝን ዕውቀት ለማስፋት እሞክራለሁ እንጂ አመለካከትን በቀላሉ መለወጥ አይቻለኝም የሚሉ ሙግት እናነሳለን እኮ። በሌሎች ሰዎች ላይ በግልጽ የማይታየውን ድክመት በራሳችን ላይ ሲደርስ አናስተውለው። ስለዚህ የመጀመሪያው ምክንያት አመለካከታችንን ከኛ ጋር የተዋሃደ ከመሆናቸው የተነሳ ልዩነትን ልናውቃቸው ካለመቻላችን የተነሳ ሊሆን ይችላል። በሌላ በኩል ደግሞ በራሳችን ላይ የአመለካከት ችግር እንዳለ በተረዳንበት ጊዜም ይህንን አመለካከታችንን እንዴት መለወጥ እንደሚኖርብን አለማወቃችን እንዲሁም ለተስፋ መቁረጥ ይዳርገናል ማለት ነው። ስለዚህ ይህን ከተረዳን ወደሚቀጥለው ደግሞ እንጓዝ። ሰዎች ብዙ ጊዜ ህይወታቸው ከቁጥጥር ውጪ የወጣች ይመስላቸው ሆኖም ያጋጥመናል። ደግሞ መምሰልም ብቻም ሳይሆን ሆኖም ያጋጥመናል። ስለዚህ ይህንን ሐሳብ እንዴት ነው ልንረዳ የምንችለው ብለን ደግሞ ሰፋ አድርገን እናያለን።